ያባገዳ ሰዎች እንኳን ደስ አላችሁ በኢትዮጵያ ምድር እንደዚህ አይነት ልማት በማየታችሁ በጣም ደስ ብሎናል እኛ የትግራይ ሰዎችም ሰበር ወደ ጦርነት ሳይሆን ሰበር ወደ ልማት ያድርሰን የናንተ ምርቃት እኛም ይድረሰን ማለት ነው ኢትዮጵያ ትቅደም ክቡር ጠቅላይ ሚኒስትር አብይ አህመድም ይሄ ስራ ጀምረ ስለጨረስከም በጣም እናመሰግናለን ምክንያቱም ነገም ወደ ትግራይ እንደምትመጣ ምንም ጥርጥር የለኝም እንዳልከውም ሰላም ናፍቆናል ልማት ናፍቆናል ሰምተነው እንምጣ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ህዝብ ነው የትግራይ ህዝብ ዲሞክራሲ ይመጣል ሰላም ይመጣል ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው የትግራይ ክልል የተለየ ነገር ያገኘም ይመስለን ዲሞክራሲ ያለው ይመስለን የተጠቀመም ይመስለን በተለይ ደቡብ ኦሮሚያ አማራ አካባቢ ያለን ሰዎች እባካችሁን የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል አሁንም ያገኘው አንጃች ትርፍ የለም ጥቅምም አላገኘም እንብዛም ጥቅምም አይፈልግም ወንጪን በገበታ ሰራ ነው ደንዲን ፕራይቬት ሰራው ሶማሌ ላይ ሸበሌ ላይ በገበታ ሰራን ከጎኑ ፕራይቬት ገባ በይኑናን ሰራን አዋሽ ፕራይቬት ገባ አርባ ምንጭ ሰራን ፕራይቬቶች ገቡ ጅማ ፕራይቬት ገባ ከገበታ ጎን ሚዛን ተፈሪ እንደምታውቁት ፕራይቬት ገባ